እኔ የምልህ ኪዱ ሰዎች ወደ ኋላ ሊያስቀራቸው የሚችል አስተሳሰብ ምን ናቸው ሊሆኑ ይችላሉ ብለህ የምታስበው? ብዙ ጊዜ አንድ ነገር ወይ ደግሞ ከስኬታቸው እንዳይደርሱ የሚያደርጋቸው ነገር ምን ሊሆን ይችላል ብለህ ታስባለህ? እንግዲህ የሰው ልጅ በህይወቱ ብዙ ነገሮች ስኬትን ወደ ወይም ደግሞ የህይወት ደረጃዎችን ሊጎቱት የሚችሉ ብዙ አይነት ምክንያቶች አሉ። ምንም ያክል እንኳን ብዙ አይነት ምክንያቶች ቢኖሩም ተወሰኑትን ያለ ለመናገር ሞክራለሁ ማለት ነው። ለምሳሌ የመጀመሪያው አንድ ሰዎች ምን ይሉኛል ማለት ሰው የሚፈልገው የራሱ መክሊት ወይም ስኬት መንገድ አለው። ያን ስኬት ለመሄድ መጀመሪያ ማዳመጥ ያለበት ራሱን ነው እንጂ ሰዎች ምን ይሉኛል የሚለውን ነገር በጭራሽ በጣም መጥፎ ነገር መሆኑን ነው። ሌላው ደግሞ ሁሉንም ነገር ያውቃሉ ማለት የግትርነት ብዙ ሰዎች በጣም በተለያየ ለምሳሌ በሊደርሺፕ በቢሮም ደረጃ በተለያየ የስራም ሁኔታ እኔ ያውቃለሁ ብሎ ግትርነትን አቋም ማራመድ ትልቅ ውድቀትን ያስከትላል። የሚያውቀው ነገር ይኖራል፣ ከሰዎች የሚረዳው ነገር ይኖራል። ማዳመጥም መናገርም ዋጋ አለውና ይሄ ነገር ትልቅ ነገር ነው ማለት ነው። ሌላኛው ደግሞ ብዙ ጊዜ ጥፋቶች ሲፈጠሩ ጥፋቶችን በሌሎች ላይ ምንድን ነው ወደ ሌሎች ሰዎች ላይ ማሸጋገር አይነዋ ሰው ያጠፋል፣ እሱም ያጠፋል፣ ማንም ያጠፋል። ሰው ጥፋቶችን ወደ ሌላኛው ከማሸጋገር ይልቅ ራስን መጀመሪያ መፈተሽ፣ ማየት፣ መመልከት ያኔ መልሱ በደንብ ይገኛል ለሌላ ሰው ላይም ለማሸጋገር ማለት ነው። ሌላኛው ደግሞ የሚደረጉ ነገሮችን፣ ስራዎችን፣ ድርጊቶችን ነገ አድርገዋለሁ ማለት አንድ ነገር መደረግ ያለበት በፕላን መሆን አለበት። ፕላን ደግሞ የሚጀምረው ከአሁኑ ከዛሬው ጀምሮ መሆን ስላለበት ነገሮችን ነገ ዛሬ መሆን ያለባቸው ነገ ማድረግ ትልቅ ስህተት ነው። ይሄ በጣም ብዙዎቻችን እኛ ኢትዮጵያን በተለይ ነገን የማለት ስነ ባህሪ አለብን። ይህ ደግሞ ትልቅ የስንፍና ምልክት ነው ብዬ ነው የማምነው ማለት ነው። ሌላው ምንድን ነው ደግሞ በጣም ብዙ ጊዜ ይሄ እድል የሚባለው እድል የለኝም አምላክ ሲፈጥር የሰው ልጅ ሁሉንም እኩል ነው። እድል አይደለም። እድል ሳይሆን የሰው ልጅ የሚሞክርበት ጊዜ ሁኔታ ነው፣ ወይም ደግሞ ነገሮችን ለማድረግ የምንጠርበት መንገድ ብቻ ስለሚለያይ ያው በእድል እናሳብባለን ማለት ነው እንጂ እድል አይደለም። እድል አለ ብለህ ታምናለህ? በእድል ምን ያህል ታምናለህ? እድል ማለት እድል ለሁሉም ሰው አለው የራሱ የሆነ እድል፣ ግን እድል የለኝም ተብሎ አይገመትም። ለምሳሌ እንዳንድ እድል ለምሳሌ ሎተሪ አንድ እድል ነው አይደለም? ያ ማለት የሆነ ሰው እድል ይደርሰዋል፣ ግን ያ ማለት ለዛኛው አልደረሰም ማለት እድል ስለሌለው አይደለም። ምንድነው እድልን እንኳን ለማግኘት መሞከር ያስፈልጋል። ትልቁ ነገር ሙከራ ነው። ለምሳሌ ሎተሪ ለመቁረጥ ያልሞከረ ሰው ሎተሪ ያልደረሰኝም ብሎ እድሌ ነው ማለት ሊችል አይገባም። እና እድል በሙከራ ነገሮችን በማድረግ የሚመጣ ሁኔታ ነው። ሌላኛው በሰው ስኬት መቅናት። በጣም ብዙ ሰው ደግሞ ወደታች የሚቀረው ምንድነው? ይሄ በሰው ስኬት መቅናት። የሰው ስኬት ሊያስደስት ይገባል። ራዕይ ተምሳሌት ሊሆን ይገባል። ራዕይ ሊሆንሽ ይገባል። መንገድ ሊሆንሽ ይገባል እንጂ የሰው ስኬት ካንቺ ርዕዮተ ዓለም ወይም ደግሞ መንገድ ጋር ስለማይገናኝ የሰው ስኬት ሊያስቀናን አይገባም። ባይዘወይ ቅናት የበታችነት ስሜት ነው። ራስን ቀርጎ የማየት ከሚመጣ የሚመነጭ መጥፎ የሆነ ባህሪ ነውና ቅናት በጣም አያስፈልግም። ጥሩ እንደውም መንፈሳዊ ቅናትና የስኬት ቅናት ማለት ጥሩ ቅናት አለ። ጥሩ ቅናት ማለት ራስ እንድትነሳሽ እንጂ የምቀኝነት ቅናት አግባብ አይደለም ብዬ አስባለሁ። ምክንያቱም ጥሩ አይደለም። ሌላው ውድቀትና አጥብቆ መፍራት። ብዙ ሰው ሪስክ ቴከር አይደለም። በተለይ ፕሮፌሽናል የሚባል ሰው ሪስክ አናላይስ ነን ይላሉ፣ ወይም ደግሞ ምናምን ሪስክ ቴከር ሪስክ በጣም የሚያስጠላይ። በተለይ ፕሮፌሽናል ሰው ሪስክ ቴከር ነኝ ብሎ ግን ሪስክ ይፈራል ማለት ነው። ሪስክ አናላይስ ያደርጋል፣ ግን ሪስክ አናላይስ አድርገው ሲሳካለት አንላይም አብዛኛው እና ሪስክ ቴክ ማድረግ ሪስክ አንዳንዴ መፍራት ጥሩ አይደለም። ለምሳሌ ብዙ ጊዜ ያልተማሩ ሰዎች ብዙ ሪስክ አናላይስ የማያደርጉ ሰዎች መኒቱ መኒ ሲቀይሩ ነው የምናየው። እና በቃ ያ ማለት ኢሞሽናል ኢንቴሊጀንስያቸው ከፍተኛ ነው ማለት ነው። እነዚህ ሰዎች በቃ መኒቱ መኒ ነው። አሁን ፕሮፌሽናል ሰው ብዙ ጊዜ መኒቱ ኮስት ነው። በተለይ አሁን ቅጥረኛ በፋይናንሻል ኢንዳስትሪ ውስጥ ያለ ሰው ለምሳሌ በደርና መኪና ይገዛል። መኪናውን ራይድ ምናምን እንኳን አብዛኞቹ እንኳን አይሰሩ፣ ይመላለስባታል። ወደ ቤቱ ሲመጣ አትስ በቀን 600 ብር ኮስት ያወጣል። በዛ ላይ መኪናው ዲፕሪሼት እያደረገ ነው። መኒቱ ኮስት ነው እየቀየረ ያለው። ይሄ ማለት ምንድነው? ሪስክ ቴክ አያደርግም። በቃ ብዙ ሰው መኪናውን ከገዛ በኋላ ማከሬት ይችላል። እንደገና ደግሞ እሱ ራይድ ቢሰራበት ምናምን ዛት ዋሽ ኢትስ ጉድ።
ግን ብዙ ሰው ሪስክ ቴከር አይደለም። ይሄ ሪስክ መፍራት ትልቁ ችግር እና ዋናው መሰረት ይህ ነው። ከዚህ ባጭሩ እነዚህ አይነት ነገሮች የሰው ልጅ ወደ ኋላ እየጎተቱ ነው ብዬ አምናለሁ ከራሴ ጀምሮ ማለት ነው። እዚህ ጋር ደግሞ እኔ አንድ ነገር ልጨምር። አሁን ለምሳሌ ሰው ውድቀት መፍራት የለበትም ነው። ምክንያቱም የሰው ልጅ ከውድቀቱ ብዙ ነገር ስለሚማር ማለት ነው። ውድቀት ደግሞ ቻሌንጅ ያደርጋል። ያን ቻሌንጅ ያለፈ ሰው ደግሞ ምንድነው ስኬታማ ነው። ውድቀት መፍራት የለብንም በሚለው እኔ አምናለሁ። ያው እድልን ደግሞ ለማግኘት የተለያየ ነገር መሞከር ያስፈልጋል። አንድ ቦታ ላይ ስታክ አድርጎ ቁሞ እድሌ እንደዚህ ነው ማለት ተገቢ አይደለም። እድላችን ምኑ ጋር እንደሆነ አይታወቅም። ስለዚህ የቻልነውን ያህል ነገር መሞከር፣ እንደዛ ሲሆን አሪፍ ነው ብዬ አስባለሁ። ሀሳብና አስተያየት ካላችሁ በዚህ በተናገርነው መካከል ኮሜንትና ስጡበት። እናመሰግናለን። እንወዳችሁ።